በየቀኑ ትነሳለህ። በቅርቡ ጀምራለሁ ብለህም ለራስህ ትነግረዋለህ። ዛሬ አይደለም፣ በቅርቡ። ነገር ግን በውስጥህ ያቺ በቅርቡ የምትለዋ ቃል ቀድሞኑ የዓመታት ዕድሜህን እንደበላችህ ታውቀዋለህ። ድምፅህን አውጥተህ አትናገረውም፣ ግን ይሰማሃል። ቀኑ አልቆ ምንም ሳይቀየር ሲቀር ያ በደረትህ ውስጥ የሚሰማህ የዝምታ ክብደት። አሁንም ደግመህ ስልክህን ትነካካለህ፣ ትኩረትህን ትበታትናለህ። ውጤታማ እንደሆንክ እንዲሰማህ ለማድረግ ብቻ ቢዚ ትሆናለህ። ነገር ግን ለመቀየር የሚያስፈልገውን ያንን ምቾት የሚነሳ ስሜት ለመጋፈጥ አይደፍርም። አንተ ሰነፍ አይደለህም። ከሁሉ በላይ የሚጎዳው ውሸት ይሄ ነው። ትሰራለህ፣ ትገኛለህ፣ ትተርፋለህ። ነገር ግን መትረፍ ማለት መሆን በመኮናት አይደለም። አንተን ሰላም የሚያደርግ ሕይወት ገንብተሃል። እንዳትጆህ የሚያደርግ ምቾት፣ ሕልም እንዳታቁም የሚያደርግ መጠነኛ ስቃይ። ወጥመዱም ይሄው ነው። በየቀኑ ጠዋት ሁሉም ነገር ተመሳሳይ ነው። ተመሳሳይ ሐሳቦች፣ ተመሳሳይ ልምዶች፣ እንደ እውነታዊ ግምት ተቀብተህ የምታቀርባቸው ተመሳሳይ ምክንያቶች። ተነሳሽነት እየጠበቅኩኝ ነው ብለህ ለራስህ ትዋሻለህ። አንድ ቀን በእሳት ተሞልተህ እንደምትነቃ ታስባለህ። አትነቃም፣ ምክንያቱም ችግርህ መነቃቃት ሆኖ አያውቅም። እነዚህ ቃላት ለመሸሽ የሞከርከውን እውነት እየነኩብህ ከሆነ በትክክለኛው ቦታ ላይ ነህ። እዚህ የመጣነው ስለ ጊዜያዊ መፍትሄዎች ለማውራት አይደለም። የመጣነው የወደፊት ዕጣ ፈንታህን አግቱ የያዘውን ያንን ማንነትህን ለመበተን ነው። ይህ ሽግግር ምን ያህል አስፈላጊ እንደሆነ ከተሰማህ፣ ከ5 ደቂቃ በፊት ወደ ነበርክበት ማንነት እንደማትመለስ ካወክ፣ ይህንን መንገድ ከእኛ ጋር ተጓዝ። ከዚህ መልእክት ጋር በመገናኘትህ ቪዲዮ ብቻ እያየህ አይደለም፣ ትንሽ ሆኖ ለመቅረት አሻፍረኝ ያሉ ሰዎች ንቅናቄን እየተገላገልክ ነው። ይህ ቅጽበት በመሬት ላይ መስመር የምታሰምርበት ይሁን። እንጀምር። ቀኖችህን ተመልከት። ሞልተዋል፣ ግን የሞሉት መሆን ወደምትፈልገው ማንነት በማያቀርቡህ ነገሮች ነው። ግድ የማይሰጡህን መልእክቶች ትመልሳለህ። ሌሎች ሰዎች አንተ የምትመኘውን ሕይወት ሲኖሩት ትመለከታለህ። መነሳሳትን እንደ ነዳጅ ሳይሆን እንደ መዝናኛ ትጠቀማለህ። እና ማታ ሁሉም ነገር ጸጥ ሲል ያ ድምፅ ይመጣል። ከዚህ በላይ መስራት ትችላለህ የሚለው ድምፅ። መስማት ለውጥን ስለሚጠይቅ ችላ ትለዋለህ። ለውጥ ደግሞ የምታውቀውና የለመድከውን ማንነትን እንድትተወው ያስገድድሃል። ምቾት ዝምተኛ ነው፣ አይጮህም። ያን ሾሽኩሽ እንጂ እረፍ፣ በቂ ሰርተሃል፣ ነገ ይሻላል፣ ገና ጊዜ አለ። እናም አንተ ታምነዋለህ፣ ምክንያቱም እውነቱን ከመጋፈጥ ይልቅ እሱን ማመን ይቀላልና። እውነቱ ግን ጨካኝ ነው። የታሰርከው በገንዘብ እጦት አይደለም። ወደ ኋላ የቀረህከው በተወለድክበት ቦታ ምክንያት አይደለም። ሥርዓቱ ፍትሐዊ ስለሆነ እየተሸነፍክ አይደለም። እነዚህ ነገሮች ይኖራሉ፣ ግን አሁንም እዚህ እንድትቆም ያደርጉህ እነሱ አይደሉም። እውነተኛው ጠላት ረቂቅ ነው፣ በሐሳብህ ውስጥ ይኖራል። አመቀኞ ያለው ይመስላል፣ ታጋሽ ይመስላል፣ አንተን ይመስላል። እሱም ስቃይን የሚሸሸው፣ ከባድ ውሳኔዎችን የሚያዘገየው እና ከዲሲፕሊን ጋር የሚደራደረው ያንተ ማንነት ነው። ዝግጁ ሲሆን ጀምራለሁ የሚለው እሱ ነው። ዝግጁ እንደሆንክ የምትሰማህ አሁን ያለውን ማንነትህን ስትተወው ብቻ ነው። ማንም ለመስማት የማይፈልገው ክፍል ይሄ ነው። ወደ ግልህ አታድግም፣ ይልቁንም ወደ ማንነትህ ትወርዳለህ። አሁን ማንነትህ የተገነባው በምቾት ዙሪያ ነው። በሚያስብ በሚያቅድ እና በሚጠብቅ ሰው ዙሪያ፣ በሚሰራ ሰው ዙሪያ አይደለም። ተጨማሪ እንፈልጋለሁ ትላለህ፣ ነገር ግን የዕለት ዕለት ባህሪህ ለዚያው አሮጌ ሕይወት ድምፅ እየሰጠ ነው። ደግመህ ደጋግመህ ለራስህ የምትናገረውን ስማ። አልፈልገውም አትልም፣ በኋላ አደርገዋለሁ ነው። በኋላ ማለት በትህትና የሚነገር ውሸት ነው። ጊዜ አንተ ጋር አይከራከርም፣ አያስጠነቅቅህም፣ ዝም ብሎ ይጓዛል። አንድ ቀን ወደ 1 ዓመት ይቀየራል፣ 1 ዓመት ወደ 5 ዓመት። እናም በድንገት አቅምህን ከመኖር ይልቅ ስታብራራ ትገኛለህ። ለሆን ይችል ነበር፣ ተቃርቢ ነበር ማለት ትጀምራለህ። ያ ተጸጸት ቋንቋ ነው። ተጸጸት የሚመታው ከውድቀት ሳይሆን ሙሉ ለሙሉ ራስን አሳልፎ ለመስጠት እጠት ነው። የሚለበልበው ክፍል ይሄ ነው። ተጨማሪ መነሳሻት አያስፈልግህም፣ ምክንያቱም ምን ማድረግ እንዳለብህ ቀድሞኑ ታውቃለህ። ምን ማድረግ እንዳለብህ በትክክል ታውቃለህ። ነገር ግን ያንን ነገር የሚሰራ ሰው እንደሆንክ ራስህን አታይም እስካሁን። ማንነትህ በሕይወትህ በስተጀርባ የሚሰራው ስክሪፕት ነው። ምን ተራ ነው፣ ምን የማይቻል ነው፣ ምን ለእኔ ለሚመስሉ ሰዎች ማይሆን ነው የሚለው እሱ ነው። አሁን ማንነትህ ቴማው አልፏል። የተገነባው ለመትረፍ በነበርክበት ጊዜ ነው። ልትጠበቅህ ትንሽ ሆኖ መታየት በነበረበት ጊዜ ነው። ነገር ግን ያ ያንተ ማንነት ቴማው አልፏል። ይሰማሃል? ያ እረፍት ማጣት፣ ያለምንም ግልጽ ምክንያት የሚመጣው ቁጭት፣ ያ ጭንቀት አንግዛይቲ አይደለም። ያ ጥቅም ላይ ያልዋለ አቅምህ ትንፋሽ አጥቶ የሚጮኸው ጩኸት ነው። ማንነትህን ሳትቀይር ልምዶችህን ለመቀየር ትሞክራለህ።
ለዚህ ነው ለውጡ የማይዘልቀው። ለአንድ ሳምንት ትሰራለህ፣ ምናልባት ለሁለት፣ ከዚያም ወደ ቀድሞ ትመለሳለህ። ምክንያቱም አእምሮ ሁል ጊዜ ወደሚያውቀውና ወደ ለመደው ይጎትትሃል። ያ የለመድከው ማንነትህ ደግሞ ስቃይን ይሸሻል። ለውጡ ይሄ ነው። እንዴት መነቃቃት ላግኝ ብለህ መጠየቅ አቁም። እኔ ማን እየሆንኩ ነው ብለህ መጠየቅ ጀምር። አንዴ ማንነትህ ሲቀየር ድርጊትህ በራሱ ጊዜ የሚመጣ ይሆናል። ዲሲፕሊን ያለው ሰው ለመለማመድ መነቃቃት ያስፈልገውም። ትኩረት ያለው ሰው ከሐሳብ መበታተን ጋር አይደራረድም። ዓላማ ያለው ሰው ፍቃድ አይጠብቅም። እነዚህን የሚያደርጉት ጠንካራ ስለሆኑ ሳይሆን ማንነታቸው ስለሆነ ነው። አሁን በሁለት የማንነት ምርጫዎች መካከል ቆመሃል። አንዱ ምቹ የሚገመትና ሰላም ነው። ሌላኛው ያስፈራሃል። ምክንያቱም እሱን መምረጥ ማለት የምታሳብብበት ሰው አይኖርም። ምንም ምክንያት መደበቂያ አንተ እና አንተ ያወጣኸው መስጠት ጊዜ አንተ ገለ ይህ ሊያስፈራህ ሳይሆን ሊቀሰቅስህ የተነገረ። በዘገየህ ቁጥር አሮጌውን ማንነትህን ታጠነክረዋለህ። በሰጠኸው ምክንያት ሁሉ ጉልበት ትሰጠዋለህ። ግን ተቃራኒውም እውነት ነው። ምቾት ባይሰማህም በሠራህ ቁጥር ለአዲሱ ማንነትህ ድምፅ እየሰጠህ ነው። ቀላል የሆነውን ትተህ ጥረት በሚጠይቀው ነገር ላይ ባተኮርክ ቁጥር ታሪክህን እየቀየርክ ነው። መጀመሪያ ላይ ተፈጥሯዊ አይመስልም። ለቀድሞ ማንነትህ እድገት ማለት እንደ ክህደት ነው። ተቃውሞ፣ ጥርጣሬና ፍርሃት ይሰማሃል። ጥሩ ነው። ያ ከጎጆ የወጣ መሆንህን የሚያሳይ ምልክት ነው። ፍጹም የሆነ ዕቅድ አያስፈልግህም። በራስ መተማመን አያስፈልግህም። መነቃቃት አያስፈልግህም። ውሳኔ ብቻ ነው የሚያስፈልግህ። ማንም በማያይህ ጊዜ ማን እንደሆንክ የምትወስነው ውሳኔ። በከበድህ ጊዜ ማን እንደሆንክ፣ መተው ትክክል ነው ብለህ በምታምንበት ጊዜ እንኳን ማን እንደሆንክ። አብዛኛው ሰው ወደ ኋላ የሚመለሰው እዚህ ጋር ነው። ከመስራታቸው በፊት ስሜታቸው እንዲቀየር ይጠብቃሉ። አንተ ግን መጀመሪያ ሥራ፣ ስሜቱ ይከተልሃል። አልረፈደም። ነገር ግን በራስህ ምክንያቶች ላይ ያለህ ትዕግሥት እያለቀ ነው። ከምትፈልገው ሕይወት ጋር መደራረግ አቁም። ፍቃድ አትጠይቅ። ማንነት የሚገነባው በተግባር እንጂ በምኞት አይደለም። ተነስ፣ በአካልህ ሳይሆን በውስጥህ ማን እንደሆንክ ወስን፣ ከዚያም አስመስክር። በየቀኑ ያለ መነቃቃት፣ ያለ ግርግር፣ እውነትን ብቻ በመያዝ የማይጠብቅ ሰው ሁን። ዓለም እየሞከሩ ያሉ ሰዎችን አትፈልግም፣ ወስነው ሰዎችን ነው የምትፈልገው። አንተ ስትወስን አካባቢህ ራሱን ማስተካከል ይጀምራል። ወደ ኋላ የሚጎትቱ ሰዎች ይርቃሉ። ያላስተማልካቸው ዕድሎች በድንገት ይታያሉ። ዓለም ስለተቀየረች ሳይሆን አንተ ዓለምን የምታይበት መነጽር ስለተቀየረ ነው። አሮጌው ማንነትህ ድክመትህን ብቻ የሚያሳይ ማጥፈሪያ ነበር። አዲሱ ማንነትህ ግን ለአቅምህ እንደ ማግኔት ነው። የልምዶቻችንን እስር ቤትን በማስዋብ ግንድባሉ ላይ የምናደምቃቸውን ሰዎች ምስል በመለጠፍ ብዙ ጊዜ እናጠፋለን። ቁልፉ ግን በእጃችን ላይ ነው። ያ ቁልፍ ምቾት መታጠት ላይ ያለ ፍቃድነት ነው። እንደገና ጀማሪ ለመሆን ያለ ፍቃድነት፣ ሌሎች ሲተኙ ለመስራት ያለ ፍቃድነት፣ እነሱ እንደተሳሳቱ ለማስረደግ ሳይሆን አንተ ትክክል መሆንህን በመጨረሻ ለራስህ ለማስረገጥ። ከአንድ ዓመት በኋላ ያለውን ራስህን በዓይነ ሕሊና ስዕል። ካልተቀየርክ፣ ያችን ነገ የምትላትን ድምፅ ስትሰማ ከቀጠልክ፣ ያ ማንነትህ ምን ይመስላል? የዛለ፣ ያረጀ፣ እንደሆኑም እየተመኘ ያለ። አሁን ደግሞ ዛሬ የወሰነውን ማንነትህን አስብ። መነቃቃትን ፈልግ አቅርሞ ማንነትን መግባት የጀመረውን። ያ ሰው ሊታወቅ አይችልም። የተለየ ነገር ስላለው ሳይሆን እሱ ራሱ የተለየ ፍጥረት ስለሆነ ነው። ያ የወደፊት ማንነትህ አሁንንም እንድትጀምር ይጠይቅሃል። ደስ ስላለህ አይደለም፣ መነቃቃት ስላገኘህ አይደለም፣ ግዴታ ስለሆነ ነው። በአሁኑ ማንነትህና መሆን ባለብህ ማንነት መካከል ያለውን ክፍተት መሙላት የምትችለው አንተ ብቻ ነህ። ምንም መጽሐፍ፣ ምንም ቪዲዮ፣ ምንም መካሪ ሊያደርግልህ አይችልም። በሩን ሊያሳዩህ ይችላሉ። በሩን አልፈህ በግንብ ግዴታ ያለብህ አንተ ነህ። ከዚህ መልእክት በኋላ የሚመጣው ዝምታ ሕይወትህ የሚፈጠርበት ቦታ ነው። በሌላ ቪዲዮ አትሙላው፣ በሙዚቃ አትሸፍነው። ዝም ብለህ ቁጭ በል። የአቅምህ ክብደት ተሰማው፣ የቁጭትህን እሳት ተሰማው። ተጠቀምበት። እውነትን ብቻ እስኪረቃ ድረስ ምክንያቶችህን እንዲያቃርለት ፍቀድለት። አንተ ፈጣሪ ነህ። አንተ መሐንዲስ ነህ። የታሪክህ ባለቤት ነህ። የሐዘን ታሪክ መጻፍ አቁም። ድንቅ ሥራ መጻፍ ጀምር። የሚጀምረው በሚቀጥለው ምርጫህ ነው። ስልክህን በምታስቀምጥበት መንገድ ይጀምራል። ወንበርህ ላይ ቀና ብለህ በምትቀመጥበት መንገድ ይጀምራል። ከ10 ደቂቃ በፊት የነበርከው ሰው እንዳልሆንክ በማመን ይጀምራል። አንተ